አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አላህ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ወዶቼ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። እንግዲህ ውዶቼ በባለፈው ከሸይን አጠላለፍ አሁን ደግሞ እየጠለብኩት ልብስ መጥቶልኛል ማለት ነው ቤተሰብ። ያው እንግዲህ እዚህ ጋር እየፈታሁኝ እገኛለሁ ውዶችዬ። እስከ ቪዲዮ ፍጻሜ አብራችሁን ሁኑ እያልኩኝ በቅንነት እጠይቃለሁኝ። ሻባይ እንግዲህ እዚህ ጋር የካሜራ ስለያዝኩኝ በአንድ እጄ ያልመቸኝ ብሎ እዚህ ጋር እየፈታሁት ነው ማለት ነው። ከዛ ቤተሰብ ዋው ማሻላ ከዛ ሀባይብ እዚህ ጋር በአንድ እጅ እየፈታሁ ነው። የምር በአንድ እጅ ሲሆን ግን እንትን አይመችም ማለት ነው። እንግዲህ ዋው ማሻላ ተባረከ ረህማን። እዚህ ጋር ቀሚስ የመረጥኩት ብስታም በመረጥኩት ዲዛይን ነው የመጣልኝ። እውነት በጣም ነው የወደድኩት፣ ደስ ብሎኛል። እዚህ ጋር ደግሞ ለብርድ የሚሆን ኮፍያ፣ እንግዲህ ብርድ ሰዓት እየመጣ ነው። እዚህ ጋር ለብርድ የሚሆን ኮፍያ፣ ከዛ ቤተሰብ እዚህ ጋር ደግሞ ቆንጆ ጃኬት መርጬ ነበረ። እሱንም በፈለኩበት ዲዛይን ይመጣልኝ። በነገራችን ላይ እዚህ ጋር ካሜራው የሆነ ከለሩን አጥፍቶብኛል። መስኮቱ ስለከፈትኩ ፀሐይ ስለሆነ ነው ያኔ በእኔ በመስኮቴ ጋር ፀሐይ ይገባል። ለዛ ነው ውዶች እንደዚህ ከለሩን የቀየረብኝ ማለት ነው። ከዛ እዚህ ጋር ደግሞ ጫማዎች መርጬ ነበረ። ዋው ማሻላ። ከዛ ቤተሰብ እዚህ ጋር እንደምታዩት ለራሱ ቅልል ያለ ጫማ ነው። ማሻላ ተባረክ ረህማን። በጣም ነው ደስ የሚለው። እኔ ወድጄዋለሁ። በነገራችን ላይ የጠለብኳቸው ሁሉንም እሻይን እኔ ከዚህ በፊት እምጠልባለሁ። አንዳንድ ጊዜ ሱቅ እኛ ጋር ሲወስዱ ብዙም አይወስዱኝም እና አብዛኛውን ከሸይን ነው የምጠልበው ማለት ነው። እውነት በጣም ነው ደስ ያለኝ። ሁሉንም ወድጄዋለሁ ማለት ነው። ከመጣልኝ ልብስ ሁሉም በፈለኩት ዲዛይን ይመጣልኝ። እዚህ ጋር እንደምታዩት ደግሞ ቆንጆዬ አበያ ማሻላ። እዚህ ጋር ግን ከለሩን የቀየረብኝ በነገራችን ላይ ይሄ የመስኮቱ ጨረሩ ነው፣ የፀሐዩ ብያችኋለሁ ቤተሰብ። ከዛ እዚህ ጋር ደግሞ ካልሲ ያለኝ ማለት ነው። እነዚህ እንግዲህ በሙቀት ሰዓት ብርድ ላይ ምናምን አሁን ሴራሚክ እንትን ሲሉ እኔ ይመቹኛል። አብዛኛው እንደዚህ አይነት ነገር ደስ ይለኛል። ስሶቹ ናቸው፣ በጣም ቆንጆ ናቸው። እነዚህ ናቸው ጋይስ። እና ይሄን ይመስላል ውዶቼ ማሮቼ። እዚህ ጋር ደግሞ ይቀረኛል ላይ ብስታን አለ። ሌላ ብስታን አብዛኛው እኔን ቀሚስ ነገሮች ደስ ይለኛል። ከዛ ውዶቼ እዚህ ጋር ደግሞ እስኪኔው ዋው ማሻላ። እውነት የመረጥኩት ዲዛይን የመጣልኝ በጣም ነው ደስ የሚለው ማለት ነው። እዚህ ጋር ራሱ በጣም ነው ደስ ያለኝ። እንግዲህ ውዶቼ የመረጥኩት ልብስ በዚህ መልኩ መጥቶልኛል ማለት ነው። ውዶቼ ማሮቼ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም አንዳንድ መልእክት ካለ በኮሜንት አስቀምጡልኝ ውዶቼ።
ኮሜንት ያለሁኝ ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ደምሩኝ፣ እመልሳለሁ በቅንነት ሻባይብ። አብዛኛውን የሻይ ልብስ ያው አሪፍ ነው፣ ግን አንዴ መጥለብ ከጀመር ብር ትንሽ ለብር ያኔ ማጥፋት ጥሩ አይደለም። ግን አንዳንዴ እንደ ሱቅ ላይ ምናምን ማሽቷችሁ ምናምን ካሉ መዳሞቻችሁ አስፈቅዳችሁ እንደዚህ ከሻይ መጥለብ ትችላላችሁ። በራሳችሁ ሳይዝ አለ። ለምሳሌ ሚዲየም፣ እንደዚህ ላርጅ ምናምን የሚላለ የእናንተን ሳይዝ እያያችሁ ሳይዛችሁን እየሞላችሁ ከሻይ መጥለብ ትችላላችሁ ማለት ነው። ሀባይ ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ እህት ወንድሞቼ ምስጋና ከልብ ነው። ሁላችሁንም ከልብ ነው የማመሰግነው ውዶቼ ማሮቼ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሁላችሁንም ባይ ባይ፣ ሰላም ሆኖልኝ ብያለሁኝ። ሃይ ባይ ቻው።